የቅርቡ የአርሲውን አንስቼዋለሁ የሞቱት ኃይሎች እና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው በመጨረሻም በአርሲ ጉዳይ የህፃናቱ ሲቃ የካህናቱ ምስጋና ከአእምሯቸው አልጠፋ ብሎ ያስጨነቃቸው ጠቅላዩ በየቀረቡበት ሚዲያ ላይ የአርሲን ጉዳይ አሁንም ድረስ ለማስተባበል ሲጥሩ እንመለከታለን። በዚህም ዙሪያ ጠቅላዩ የሰጡትን መግለጫም በጋራ እንመለከታለን። የማንም አይደለችም፣ ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምንም አስደንጋጭ አይደለም፣ አስደሳች ነው። በመላው ዓለም ላይ የምትገኙ ክርስቲያኖች እነሆ ላለፉት 14 ዓመታት በዋሃብያ የተዘጋጀውን አጀንዳ ጥራዝ አንብባችሁት ይሆን? ካላነበባችሁት ይህ መጽሐፍ በእፎይ አማካኝነት ሊለቀቅ ችሏል። ታዲያን ተከትሎ ገበናቸው አፍትልኮ የወጣባቸው ዋሃብዮች እፎይን ለድርድር አቅርበዋል። ዝርዝሩን በጋራ እንቃኘዋለን። በመጨረሻም ታላቅ የምስራች ተሰምቷል። የጎንደሩ ኮከብ ነው ሰናይ አንደርጌት እንዳለም ታውቋል። ይህን ተከትሎም በተለያዩ ዓለማት ላይ የሚገኙ አማራ ክልል ተወላጆች ደስታቸውን በእንባ የገለጹበት መንገድና ያስተላለፉት መልእክት የበርካቶችን ቀልብ ስቧል። ዝርዝሩን አብረን እንቃኘዋለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ጉድ ያዘው አያችሁ። እንደዚህ ነው ህዝብ ሲወዳችሁ እንግዲህ እንደዚህ ነው። ሰርግ ተጠርተው ጋሼ ያቀነቀኑ እያሉ ህዝቡ ምን እንደሚያደርጋቸው እንመልከት። ተመልከቱልኝ። ኮፍያውን ያልቁታል ምናምን ነገር። ከዛ ያው ፍቅራቸው ነው። በነገራችን ላይ በሌላ መንገድ እንዳትመለከቱት ምን እንደሚያደርጉት። አረ ልቀቁኝ እያሉ ነው ጫማቸውን ምናምን። አረ በስመ አብ። ከዛ ወር ላይ ወረውሯቸዋል ምናምን ነገር። መጨረሻቸውን እስቲ እናያለን። አረ በስመ አብ። ሊዘፍኑ ሄደው ተጉላልተው ሰርግ ቤት ነው ያሉት ከጀርባ። አረ ሊፋታው ነው። አረ በስመ አብ። ከዛ ካልሲያቸውን ሁላ ወልቁታል። በጣም ግፈኛ ናቸው የመጨረሻ ማለት ነው። እኚህ የሚያክል አባት እውነት እንደዚህ አይደረግም። በነገራችን ላይ እንዴት ይስፈነላችሁ ልብሱ። ወደ ቁም ነገሩ ስናልፍ አንዳንድ ጊዜ ይሄ መጠጥ ህሊናችሁን ሲደፈን ትልቅ አትሉ ትንሽ በተገኘው አጋጣሚ ራሳችሁም ተወርዳችሁ ሌላውንም አብሾ በተባለው ክፉ መንፈስ እንዲታዋርዳላችሁና እባካችሁን ወጣቶች ከመጠጥ ሱስ ራቁ። እናም ደግሞ ታላላቆቻችሁን ቢያንስ አክብሩ። ትልቁ መልእክቴ ነው። ለጠፉት ኳስ ተጫዋቾች ዘፈን አለኝ፣ አዘፍነኝ ቶሎ በል። እንዴ አሸነፉ? ና ቢቱን ክፈተው ማን። ብዙዎቻችሁ እንደምታውቁት በባለፈው ጊዜ 12 ታዳጊ ኢትዮጵያውያን ተጫዋቾች ለጎቲያ ካፕ ወደ ስዊድን ሀገር ሄደው በዛው መጥፋታቸው ይታወቃል። በዚያ ላይ ተመርኩ የተሰራ ቪዲዮ ነው። በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ ሀገሬን ላስጠራ፣ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። ይህ ቪዲዮ የሚያሳየን ያው ሱዳንን አልንቅም፣ ከኢትዮጵያ ውጭ ሱዳንንም ቢሆን አልንቅም እኖራለሁ እያለ ነው። ወጣቱ ምን ያህል በሀገሩ ተስፋ እየቆረጠ እንዳለ የሚያሳይ ነገር ነው። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው እያለ ነው። እንፍቀድለት እንዴ? ከዛስ እዛ አባይ ማዶ ያለው በሬ ያዘው ገበሬ፣ ያዘው ገበሬ፣ ያዘው ገበሬ። ቀድሜ እንደነገርኳችሁ ከ18 ዓመት በታች የሆኑ ታዳጊ የኢትዮጵያ ተጫዋቾች በስዊድን ሀገር ለጎቲያ ካፕ ቢጓዙም ሁሉም ታዳጊዎች በሚባል ደረጃ የውድድሩ ሰዓት እየተቃረበ ባለበት ጊዜ ጥለው ሊጠፉ ችሏል። እውነት ለመናገር እነዚህ ታዳጊዎች ምን ያክል በሀገራቸው ቢማረሩ ነውም ያስብላል። ለነገሩ እንዴት አይማረሩ? በዚህ በኩል ብሔርተኝነቱ፣ በሌላ በኩል ደግሞ ተምረው ለፍተው ስራ ማጣቱ፣ እንዲሁም ከቀን ወደ ቀን ጆሮአቸው እስኪደማ የሚሰሙት የእርስ በርስ እልቂቱ ጭንቅላታቸው መቋቋም ቢያቅተው የተገኘችውን አጋጣሚ ተጠቅመው በዚያው እብሳሉ እና አሁን በእነዚህ ታዳጊዎች ላይ ይፈረዳል። መልሱን ለእናንተ ተወቁት። ለማንኛውም በዚህ ረገድ በስልጣን ላይ የተቀመጡ አካላት የዜጎቻቸውን የልብ ትርታ ቢያዳምጡ፣ ነገሮችም ከዚህ በላይ ሳይበላሹ በጊዜ ካላስተካከሉ እኔም ብሆን ማለቴ እኛም ብንሆን መሄዳችን አይቀሬ ነው ለማለት ያክል ነው። የቅርቡ የአርሲውን አንስቼዋለሁ የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው
ባለፉት በርካታ ዓመታት በአርሲ በዝቋላ በባሌ ክርስቲያኖች ሊያነጣጠሩ በርካታ ጥፋቶችና ውድመቶች ተፈጽመዋል። ህዝቡም ለሳምንታት አለፍ ካለም ለሞራት ይጮህና ሰሚ እንደሌለው ሲያውቅ ነገሩን ሁሉ ለሰማያዊ አምላክ ሰጥቶ ዝም ይላል። ነገሩ ግን ጠቅለው ለበርካታ ጊዜያት በዚህ አካባቢ ያለውን የዜጎች ጥቃት በዝምታ የተመለከቱ ሲሆን የሚመሩት ህዝባቸው እንኳን ለማጽናናት ለማበረታታት ብሎም መሬት ላይ ያለውን ሀቅ ወርደው ሳይመለከቱ በሚደርሳቸው ሰከንደሪ መረጃ ላይ ተመርኩዘው አሁን በቅርቡ በቀረቡላቸው ሚዲያዎች ሁሉ አርሲ ሲሉ መደመጣቸው ውስጣቸው ምን ያክል ሰላም እንዳጣ በግልጽ የሚያስመሰክር ነው። አሁን የንጹሃን ደም ሰላም አይሰጥም። ቃየል ወንድሙ አቤልን ካጠፋ በኋላ ተቀበዝባዥ እንደሆነ ሁሉ ዛሬም አጥፊዎች ሲቅበዘበዙ ይኖራሉ። ታዲያ በዚህም እጃቸው ወደሚጨቀየው የአርሲ ዞን አስተዳደር ኢብራሂም አብዱል ቀድር እንዲሁም በክልላቸው የሁሉ ውርጅብኝ ሲወርድ በስተት እንኳን መግለጫ ሰጥተው የማያውቁት የሁለተኛው ሸኔ አመራር ሽመልስ አብዲሳ የአርሲን ጉዳይ ያዛነፉ ለህዝብ የሚያቀርቡበት መንገድ እጅግ በጣም የሚያሳዝን ነው። አሁንም እንላለን ሰላም ማግኘትን የምትሹ ከሆነ በአርሲ ምድር ፍትህን አንግሱ ትልቁ መልእክቴ ነው። እነሳ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምን የሱ አይደለችም ሀገሪቷ የካፊሮች ሆናለች። አሳልፎ ሰጥቷል ማለት ነው። ለምን ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። ምንም አስደንጋጭ አይደለም፣ አስደሳች ነው። ታላቁ አባታችን ሲመክሩን ምን አሉ መሰላችሁ? እንዲህ ብላችሁ ጸልዩ አሉ። ፈጣሪ አምላኬ ሆይ ከጠላቶቼ በጸሎትም እንዲሁም ብልሃትን ተጠቅሜ ራሴን እከላከላለሁ። ነገር ግን ወዳጅ መስለው ከቀረቡኝ እናም ከሚያጠቁኝ አንተ ጠብቀኝ። የእነዚህን ሰዎች ልብ ማግኘት ከባድ ነውና ይላል። አሁን እፎይ እንዳለው የዋብዮች አፈትልኮ የወጣባቸው ንግግር አስደንጋጭ ሲሆን ታላቅ የምስራች ነው። ወዳጅ ያልከው ጥላት ራሱን እንዲገልጡ ሲመጣ አንተም ጋሻን ታዘጋጃለህና። ባለፉት በርካታ ዓመታቶች ወደኋላ እንጓዝና ታሪክን የዋሊት እንመልከት። ንጉስ አርማ በሰሜኑ የሚገኝ በሰዓቱም ሀገሪቱን ይመራ የነበረ ሰው ሲሆን በዚያም ጊዜ በሀገሪቱ ውስጥ የነበረው ክርስቲያን ብቻ ነበር። ንጉሱም ፈጽሞ ሰላማዊ ዜጎቹን አክብሮ ጥያቄያቸውንም አድምጦ የሚመልስ አስተዋይ ሰው ነው። ታዲያ በዚያ ዘመን በሳውዲ ሀገር መሐመድ እና ተከታዮቹ ይደርስባቸው የነበረው መከራ በቃላት የማይገለጽ ነበር። በዚህ ጊዜ ነበር ነብዩ ለተከታዮቹ ሂዱ ወደ ሀበሻ ሀገር፣ በዚያም አንድ ደግ ንጉስን ታገኛላችሁ፣ እርሱም ይቀበላችኋል። ነገር ግን ልብ በሉ በዚያ ስትኖሩ ሀበሻን እንዳትነኩ ሲሉ ከከባድ ማስጠንቀቂያ ጋር ያሰናብቷቸዋል። እነሱ መጡ፣ ንጉሱም ተቀበላቸው። ታሪኩን እናሳጥሩና ከገቡ በኋላ በሰላም በፍቅር ለዚህ ሁሉ ዓመታት አንተ ትብስ ተባብለን ኖርናል። አሁን ከቅርብ ዓመታት ወዲህ ግን ከሳውዲ መዲና ጥንስሱን ያደረገው የመሐመድ ኢብኑ አብዱል ወሃብ ዶክትሪን ወደ ሀገራችን በውሃብዮች አማካኝነት እየተስፋፋ ይገኛል። በዚህ መሳቢያቸው ነው እና ዋነኛ ዓላማቸው ክርስቲያንን አጥፍተው ሀገሪቱን በሸሪያ እንድትመራ ማድረግ ተቀዳሚና ዋነኛ ዓላማቸው ነው። ለዚያም ነው በቪዲዮ መግቢያ ላይ ሀገሪቱን ከኛ በቀር ላሳር ሲሉ የሚደመጡት። በጣም የሚገርመው ታዲያ እያንኮታኮተ በርካቶችንም በመንፈሳዊ ትምህርት እየታደገ ያለውን እፎይን ለያዘ 6 ሚሊዮን ብር ሽልማት ማቅረብ እንደ ወንድሞቻቸው ጂሃድን በአደባባይ የሚያውጁት ግን አይሳካላቸውም። እነሱ በወንጭፋቸውና በካራቸው ሲተማመኑ፣ እኛ ደግሞ በአምላካችን በእግዚአብሔር ታምነን ጠላቶቻችንን በፍቅር እናሸንፋለን። በቅድሚያ በትዊች 2 ሚሊዮን ቤተሰቦችን አፍርተናል። ለዚህም ቃላት እያጠረኝ ሁላችሁንም ከልብ አድርጌ አመሰግናችኋለሁ። እንደምታውቁት ባለፉት ዓመታት በዚህ ቻናል ጠፍቼ ነበር። አሁን ግን ያለማቋረጥ ለመስራት ተመልሻለሁ። ውድ ቤተሰቦቼ ወደ ጉዳያችን ስናልፍ በአንድ ወቅት የሀገር መከላከያ ሰራዊት ጋር በመሆን መንግስት ያቀረበለትን ጥሪ ተቀብሎ ከሀገሩ የጎንደር ልጆች ጋር በመሆን ሀገራዊ ግዳጁን በላቀ ሁኔታ ሲያቀጣጥል የነበረው አይበገሬው ተወርዋሪው ኮከብና ወሰንና አንዳርጌ ነው። ነገር ግን በኋላ ህዝቤን እታደጋለሁ፣ መንግስት ከጥላቶች ሊያስጥለኝ አልፈለገም ሲል አስቀምጥ የተባለው መሳሪያ እንዳነገበ በፊቱ ቃሉን ጠብቆ የተዋጋለትን መንግስት ጥያቄውን ባለመመለሱ ልክ እንደ ወንድሞቹ ወደ አዲስ የትግል ምዕራፍ ተሸጋገረ። የሚገርመው ግን አዲስ አበባ መጥቶ ቶክስ ከተከፈተበትና ተመቶ ከወደቀ በኋላ ውለታ የሚያውቁት የታገለላቸውን የረሱት ክፉን ብቻ እያነሱ የአሸባሪ አስክሬን አንሰጥም ሲሉ በእናቱ ላይ ተሳለቁባት። የሆነ ሆኖ ግን ዛሬ ድረስ በህይወት እንዳለ
ይታመናል? የት ብሎ ለሚጠይቁም በመላው የአማራ ህዝብ ልብ ውስጥ ሲሉ የመልሱት የለንደን አካባቢ ኢትዮጵያን ናሁሰናይ እንዲህ በህይወት አለ አልሞትክም ሲሉ እያለቀሱ ይህንን መልእክት አስተላልፈዋል። ጀግና መቼም አይሞትም፣ የሞተውስ ውለታ የማያውቀው አስክሬን የሚከለክለው አመራር ነው ሲሉ ይህችን መልእክት አስተላልፈዋል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።